ሰዎች ሁለት ስተቶች ይፈጽማሉ ወይ አስባቢተውና ተወኩልን ሙሉ ለሙሉ አስባቦች የመሆን ተዋኩል ወይም የመዘናጋት የቸልተኝነት ዓለም አድርገው ይስሉታል ተወኩል ማለት እንደዛ ተወኩልን እንደዛ ይስሉታል ሌሎቹ ደግሞ ተወኩልን ሙሉ ለሙሉ የማያስፈልግ ሰው በጥረቱ ብቻ ስኬትን እንደሚያገኝ ከለፋ ከጣረ የሚፈልገው ነገር ላይ እንደሚደርስ ሰበብ ላይ ብቻ ይንጠለጠላሉ ሰበቡን ያመልኩታል ማለት ነው ሰበቡ ቀሱ ነው የሚያደርሰን ብለው እዛ ጋር ተለጠላሉና በዚህ መካከል ስለ ተወኩል የተሰጡ ዴፊኒሽንስ ወይም ብይኖች በሙሉ አንድ ላይ ስትሰፋቸው የሚገርም እይታ ይፈጥራሉ ባላንስ ሊሆነ ማለት ነው እስላም በተደጋጋሚ ተነጋግረናል ሁሉም አመለካከቶቹ በጣም ሚዛናዊ ናቸው ሁሉም አመለካከቶቹ ሁሉን አቀፍ ናቸው የሚተወው ጃኒብ የለም የሆነ አንዱን ይዞ አንዱን አንጠልጥሎ ነገር እስልምና ውስጥ የለም የተሟላ ሆሊስቲክ ቪው ነው ያለው ለአንድ ጉዳይ ሁለንተናዊ እይታ አለው እስልምና ከዛ ውስጥ አንዱን ብቻ ይዘህ ስትሄድ ፎርሙላውን ታዛባለህ ቀመሩ ይናጋል ስለዚህ ትሳሳታለህ ውጤቱም የተለየ ነው የሚሆነው ያው ግብአቱ አይደለ ውጤቱን የሚወስነው ስለዚህ ተወኩልን ለመረዳት ዑለማዎቹ ተወኩልን በምን መልክ በየኑት ምን ብለው ነው የገለጹት የሚለውን ነው የምናየው ኢንሻአላህ ናም ያየን ያለነው እሱን ነው የመጀመሪያው በደንብ ግልጽ መሆን ያለበት التوكل عمل القلب የአካል ስራ ሳይሆን ተወኩል የልብ ስራ ከቦታው ልብ ነው ተወኩልን ቦታውን አካል ላይ ካደረከው ሰበብ የሚባል ነገር ታቋማለህ which is wrong ማለት ነው ስህተት ነው ተወኩል ቦታው ቀልብ ላይ ከሆነ ጀዋሪህ ላይ ወይም አካል ላይ ያለ ልፋት ወደ ቀልብ አይመጣም ሁለቱን ለያይተህ ነው የምትመራው ማለት ነው እሺ አካል ላይ እንዴት ነው ኡስታዝ አካል ላይ ያለ ልፋት ማለት አካል ላይ የምታደርጋቸው በአካልህ የምታደርጋቸው ጥረቶች ልፋቶች ሰበብ የምታደርሰው ነገር የአካል ስራ ልብህ ላይ መጥቶ አትመካበትም ማለት ነው ሱብሃንአላህ ይሄ ስላደረኩ ነው አትልም ምክንያቱም ቀልብህ ላይ ተወኩል ነው ቦታውን የያዘው ሰበብ ቦታ የለውም ቀልብ ውስጥ አካል ላይ ደግሞ ተወኩል አድርጋለሁ ብለህ ሰበብን ቦታውን ማስለቀቅ የለብህም አካል ላይ ያንተ ትጋት ልፋትህ ሰበብ ማድረስህ ማክሲመም ይሆናል ቀልብ ላይ ደግሞ ሰበብ የሚባል ነገር አይኖርም በሰበቡ ላይ አትመካም የሚያደርግልኝ እሱ ነው ተላላ ይሄ ግን የቀልብ ስራ አሁን ተወኩልን በደንብ ለመገንዘብ በጣም ከባድ ትርጓሜ ትልቁ ነጥብ የት ላይ ነው የተወኩል ቦታው የት ነው ተወኩል ቦታው ቀልብ ላይ ነው ስትረስ አይኖርብህም ማለት እኮ ነው ጭንቀት የለብህም ማለት ነው አንድን ነገር ለፍተህ ጥረህ ሆነ አልሆነ አንተ ጉዳይ አይደለም ማለት ነው ለአላህ ሰጠ እዛ ላይ አይደለም የተንጠለጠልከው ያ ነገር ባለመሆን ውስጥ ሌላ የሚሆን ነገር ሊኖር ይችላል which you don't know አታውቅም ውጤት ያለህ ነው ምን ሊያስከተል እንደሚችል ነገሩ ለአላህ ነው የምትወው ሱብሃንአላህ የምትፈልገውን ነገር ብቻ ነው ለአላህ የምትነግረው ጌታዬ ይሄንን እፈልጋለሁ ከዛ አንተ ወደዛ የሚያደርስህን መንገድ ጥረት ታደርጋለህ ማክሲመም ጥረትህን ታደርጋለህ እዛ ጋር ምንም አይነት ማጓደል አይፈቀድልህም ካጓደልክ የተፈጥሮ ህግ ነው አንዷን የዘንግ ጫፍ ካነሳ ሌላኛው ጫፍ መነሳቱ አይቀርም አንድን ነገር ወደ ላይ ከወረወር ነው በመሬት ስበት ወደ ታች መውደቁ አይቀርም አንተ ወረወርከው ሙእሚን ያልሆነ ሰው ወረወረው ይሄ የተፈጥሮ ህግ ነው የተፈጥሮ በሁሉም ሰው ላይ መቀየር አትችልም ከለፍ አንድ ሰው
የልፋቱን ዋጋ ያገኛል፣ ጥረቱን ያገኛል። መንጀደ ወጀድ የልፋቱን ያገኛል። አንድ ሰው የለፋ የጥረቱን ይከፈላል፣ የጥረቱን ልክ ያገኛል። አንተ እንደ ሙእሚን በዛ ልፋትህ ላይ አለመመካት ሌላ ፕላስ ነው ማለት ነው። አላህ ሌላ ተጨማሪ በረካ፣ ሌላ ተጨማሪ ነገር ይሰጣል። ስለዚህ የምላስ ወይም የአካል የጀዋሪህ ስራ አይደለም ተወኩል የቀልብ ስራ ነው። የአእምሮም ስራ አይደለም። የኢንተሌክት እንዲህ ስለሆነ ካልኩሌሽን ምናምን አይደለም። እሱንም እስከ መጨረሻ መጠቀም አለብህ፣ ማሰብ አለብህ፣ ማቀድ አለብህ። በደንብ በቃ ስትራቴጂካሊ ማየት መቻል አለብህ። ይህን ብሰራው ውጤቱ እንዲህ ሊሆን ይችላል። ይህ አእምሮ ላይ እስከ መጨረሻው መሄድ አለብህ። አእምሮህ ለምሳሌ ሎጂካል በሆነ መንገድ ይህን ነገር ብትሰራ ውጤቱ ይህ ነው እያለህ አይኔ በአላህ ስለምመካ ውጤቱ ይቀየራል ብትል ለአንተ ሲባል የተፈጥሮ ህግ አይቀየርም። አየው ምን ሆነ ማለት ነው? ተወኩል የሚባለውን ነገር አቅልም ላይ አመጣኸው። አቅል ላይ ቦታው አይደለም። አእምሮህ እስከ መጨረሻ ይሰራና መጨረሻ ልቦናህ አእምሮህ ባሰበው ላይ ግን አይመካም፣ በአላህ ላይ ነው የሚመካ። በጣም የሚደንቅ ትይዝ ያለ ነገር ነው። ለየት ያለ ነገር ነው። ሌሎች ዑለማዎች ደግሞ በሌላ አገላለጽ ይገልጹታል። هو علم القلب بكفاية الرب للعبد سالو ልቦናህ ማወቁ ነው ለባሪያው አላህ በቂው መሆኑን ልቦናህ ሲረዳ ማለት ነው። አላህ ለኔ በቂ ነው ካልክ ሰበቦቹ ሙሰቢቡ እሱ ስለሆነ የምትመካው በሰበቦቹ ሳይሆን በሙሰቢቡ ይሆናል ማለት ነው። ሰበቡን ባገራለ ባስገኘው የሰበቦቹን ህግ በሚመራው አላህ በሱ ላይ ይሆናል መመኪያ፣ ሰበቦቹ ላይ አይደለም። ይሄ አካላዊ ስራ አይኖርም ማለት ነው። እዚህ ጋር እነሱ በሚገልጹት መንገድ አለ። ይሄው ምንድነው ያሉት? ዒልሙል ቀልብ አሉ እኮ የልቦና መረዳት ነው አሉ። የልቦና እውቀት ነው። የልቦና እውቀት ምንድነው የሚነግርህ? ውስጥህ ማመን ያለበት ማወቅ ያለበት አላህ ለባሪያው በቂ ነው። አላህ ለባሪያው በቂ ነው ካልክ ሰበብ እስከ ጫፍም እያደረስክ ግን ደግሞ በሰበቡ አይደለም፣ ሳካው በሰበቡ አይደለም። ማድረስ ግን ግዴታዬ ነው። እሱ ታዛሃላ፣ እሱን ታዛሃል። እሱ ጋር ማምለጫ የለም። በነገራችን ላይ በዘመናችን ያለው ክራይሲስ ያስተሳሰብ ቀውስ ብዬ የማስበው ተወኩልን በአኺራ ጉዳይ ላይ ነው የምናመጣው እንጂ በዱንያ ጉዳይ ላይ እኮ ተወኩልን አናመጣውም። ልፋቱን ማለት ተወኩልን ጀዋሪህ ላይ ማምጣት ወይም አካል ላይ ሰበብ ላይ አምጥተን በቃ አላህ አለ አላህ ይበቃኛል ምናምን ብሎ መሳነፍ ያለው ዱንያዊ ጉዳይ ላይ አይደለም። ዱንያዊ ጉዳይ ላይማ ከልክ በላይ ነው ምንተጋው፣ በደንብ ነው ምንለፋው። እንቅልፍ እናጣለን ለዛ ጉዳይ። ሰበብ አላሳነስ ሰበብ አናስ እንዴ እናበዛለን እንጂ በጣም ይደንቅ ነው። አላህን እናበዛለን። ሰበብ እኮ ሐላሉ አልበቃን ብሎ ወደ ሐራም ድረስ ሁሉ የሰው ገንዘብ ሄደ እስከ መንካት ድረስ ድንበር እስከ ማለፍ እኮ እየተካሄደ ነው። ፍቷል እንትኑ ማለት ነው። ይሄ ገንዘብ የማግኘት ፍላጎታችን ጥረታችን ክልከላን እንኳ እስከ ማለፍ አድርሶናል። ተወኩል ብዙ ጊዜ የምናመጣው በዲን ጉዳይ በአኺራ ጉዳይ ሲመጣ በቃ አላህ ያለው ነው የሚሆነው። ለምንድን ነው ጀማዓ ሰላት ተከታትለን የማንሰግደው? ከአላህ ያለ ጊዜ አላህ ካበረታኝ። አላህ አልፈቀደውም። ቁርአን ለምን አንቀራም? ዒልም ለምን አንማርም? ጥረት እኮ ይህ ሰበብ ማድረስ አለብህ እኮ። ዒልም ለማግኘት ሰበብ ማድረስ አለብህ። ሂዳያን ለማግኘት መልፋት አለብህ። ወደ አላህ ለመቃረብ መቃረቢያ መንገዶችን መጠቀም አለብህ። ሰበቦች ማድረስ አለብህ እኮ። ከዛ ግን አላህ ተውፊቅ አላህ ነው የምትመካው። አሁንም በሰበብህ አይደለም፣ አሁንም በሰላትህ አይደለም፣ አሁንም በዒባዳህ አይደለም።
የምትመካው በአላህ ነው። አላህ ስብሓነሁ ወተዓላ ነው እዛ የምትፈልገው እርከን ላይ የሚያደርስህ ማለት ነው። በእኛ ዘመን አስባብ አለማድረስ በዱንያ ጉዳይ አይደለም የሚያስወቅሰን። አሁን እንደውም አስባብ በጣም ነው የምናደርሰው በደንብ ማለት ነው። በአስባቡ ላይ ተዓሉቅ በጣም አለን። እሱን ተዓሉቅ ለመቀነስ ተወኩል ያስፈልገናል። ቀልባችን ላይ ሰበብ እናደርሳለን። አላህ በፈቀደው መንገድ፣ አላህ በወደደው መንገድ፣ እሱ ባመሰመረልን መንገድ ጥረት እናደርጋለን። ግን በዛ ሰበብ ላይ ልባችን አይንጠለጠልም። ልባችን እንዳይንጠለጠል ማድረጋችን የመጀመሪያው ተጠቃሚ እኛ ነን። ለምን እንደሆነ ታውቃላችሁ? ሰበቦቹ የመሳካትም ያለመሳካትም እድል አላቸው። ተወኩል ያለው ሰው ሁሌ የተረጋጋ ሀያት ይመራል። ወጥነት ያለው ባህሪ ያለው። ሰበብ በዋዥቀ ቁጥር አይዋዥቅም። ሰበብ ይዋዥቃል፣ ውጤት ይዋዥቃል። አንተ ማንነትህ ግን ከአላህ ጋር ከሆነ ተዓልቀህ ግንኙነትህ ጠንካራ የሆነ ከሆነ በአላህ ላይ ያለህ መመካት ሰበብ ላይ ካልሆነ የተንጠለጠልከው ስቴብል የሆነ ሀያት ነው የምትመራው። መርከቡ ሰመጠ፣ ስትረስ የለም። መርከቡ ሰመጠ። ጀላሊ ረሕመቱላሂ ዐለይሂ ታሪክ ያነሳቸው እንዲያዩ በቃ ተረጋግተህ ነው የምትኖረው። የሙእሚን ይሄው ነው ባህሪዋ። ወዐለላሂ ፈልየተወከሊል ሙእሚኑን፣ በአላህ ላይ ሙእሚኖች ይመኩ ይላል አላህ። አለይሰ ላሁ ቢካፊን ዓብዳ፣ አላህ ለባህሪያው በቂ አይደለም እንዴ? በሌላ ሪዋያ ቂራአ ላይ አለይሰ ላሁ ቢካፊን ዒባዳ፣ ለባሮቹ አጠቃላይ አላህ በቂ አይደለም እንዴ? በቂ ነው አላህ ዐዘ ወጀል። ስለዚህ እዛ ጋር በምታደርሰው ሰበብ ላይ የሚመጣ መዋዠቅ ያንተን ስሜት አይዋዥቀውም። ዲፕሬሽን ውስጥ አያስገባህም፣ ጭንቀት ውስጥ አያስገባህም። እደርስበታለሁ ብለህ ትለፋለት የነበረ ማክሲመም ኤፈርትህን ያደረስክለት ልትይዘው ስትል ቢያመልጥህ አልሐምዱሊላህ ብለህ ወደ አላህ ነው የምትጠጋው። ያ ልፋትህ እንደማይባክን ታውቃለህ። አላህ በሌላ እንደሚክስህ ታውቃለህ። ስለዚህ በህይወት ውስጥ የውጤቶች መዋዠቅ አንተ ላይ የሚፈጥረው ነገር አይኖርም። እውነተኛ ተወኩል ቀልብ ውስጥ ሲኖር ይህ ነው ማለት ነው። ለዚህ ነው አንዳንዶቹ ዑለማዎች በሱኩን ተርጉመውታል ተወኩልን፣ በውጤቱ ማለት ነው። አንዳንዶቹ በማንነቱ ተርጉመውታል ተወኩልን፣ ሌሎቹ በውጤቱ ተርጉመውታል። አተወኩሉ ሁወ ሱኩን አሉ። መረጋጋት መስከን ማለት ነው ብለዋል። ወኹሙዱ ሐረከቲል ቀልብ አሉ። የልብ መዋዠቅ መረጋጋት ማለት ነው። ኹሙድ የለባት። ኹሙድ ማለት መስከን መርጋት ማለት ነው። የልብ ወጀብ ውጣ ውረድ የሚሰክንበት ማለት ነው ተወኩል ብለዋል። በጣም የሚደንቀው አገላለጻቸው አላሁ ዐዘ ወጀል ፊት የአንድ ሰው ባሪያ የባሪያ ቀልብ አላህ ፊት መነጠፍ ማለት ነው ብለዋል። እንጢራህ ነው ብለው እንደፈለክ አድርገኝ አላህ ጋር እጁን ይሰጣል ለአላህ ዐዘ ወጀል። የሚሆነው ነገር ሁሉ እሱ ማድረግ ያለበትን አድርጎ እንደ ሰው የሚሆነው ነገር በሙሉ በአላህ እጅ ነው። ነቢዩ ዓለይሂ ሰላቱ ወሰላም የአላህ እርዳታ ሁሌ አብሯቸው ያለ ነቢይ ከመሆናቸው ጋር ወላሁ ያዕሲሙከ ሚነ ናስ፣ ከሰዎች ጉዳት ጥቃት አላህ ይጠብቃል ከመባላቸው ጋር የተጠበቁ ነቢይ ከመሆናቸው ጋር የኡሑድ ጦርነት ጊዜ 2 የጦር ልብስ ለብሰው ነው የገቡት። ባዶ ደረታቸውን ገልጠው አልገቡም። የአላህ ቃል ገብቶላቸው
ሰበብ በሳቸው በኩል እንደ ሰው ማለት ነው። እንደ ሰው ጦር ሜዳ ውስጥ የሚገባ ሰው ማድረግ ያለበትን ዝግጅት መከላከያ አድርገዋል። 2 ድርዕ ለብሰዋል ነብዩ ሰለላሁ ዐለይሂ ወሰለም። ወደ ሂጅራ በሚሄዱበት ጊዜ አስፈላጊ የሆነ ስትራቴጂክ እቅድ አውጥተዋል። አላህ ይጠብቀኛል ብለው እንደ ሰው ማድረስ ያለባቸውን ሰበብ ሳያደርሱ አልቀሩም። አልተዘናጉ። እንደውም ከእምነታቸው ውጭ የሆነን ሰው የመንገድ ጠቋሚ አድርገው ቀጥረው ሄደዋል። መጀመሪያ ወደ የመንና መዲና ተቃራኒ አቅጣጫ ነው። መጀመሪያ ወደ የመን፣ ከዛ ጋሩ ተውር ውስጥ ገብተው ከዛ ወጣው ተመልሰው ሄደዋል። ግን ጋሩ ተውር ላይ ተደርሶባቸዋል። አስፈላጊውን ጥንቃቄ እስከ መጨረሻ ካደረጉ በኋላ ደግሞ ጠላት ፊት ለፊታቸው ሲመጣ ወደ እግራቸው ቢመለከቱ እኮ አንቱ የአላህ መልእክተኛ ያዩናል ያሉበት አቡበክር የዛኔ ዓመል القلب ታየዋለህ ማለት ነው። የልብ ስራ መሆኑን ተወኩል እዚህ ጋር ታየዋለህ።